ስነሳ ቀስ ብለህ ድምፁን ጨምረው። ምንድነው? ቀስ ያልክ ጨምረው ድምፁ። አሃ ይልሾ እስቲ አንዴ ከመቀመጫሽ እስቲ ብድግ። አረኒያው ትልምባሽዬ ስንቱን ከመሬት እያነሳው አንዴ ተወዛዋዥ ብቁ ዳንሰኛ ያደረኩት ነኝ። አሁን ተነሽ አልሰማሽም። እኔ አይደለሁም አባዬ። አንተ ውሻ ልጅ መስመሩ ተቃጥሎ ከቆጣሪ መልሶ ነው። ወይኔ በዛሬ ቀን ይቃጠላል። እዚህ ሰፈር ኤሌክትሪክ የሚሰራ ሰው የለም ባሽዬ። ወይዬ ስራዬ ምን ሆነና? ኤሌክትሪሻን እኮ ነኝ። እቺ ገመዷ ቀልጣ እኮ ነው። በእናትሽ ሊልሾ ማችለውን ነገር ነክ ያለ እድሜ አድርቀህ እንዳታስቀረኝ አባዬ። ከቆጣሪ መልሰዋላ። እዚሁ ጥብስ እንዳታርገኝ። አጥፍቼዋለሁ። ይሄ መስመሩ ሾርት አድርጎ እኮ ነው። በእናትሽ ሁሌንም የሚሾርቱ አባዬ። ከዚህ ሰፈር ነው የገዛው ገመዱን። ሌላ ነገር አይደለም። ኮንታክት ያደርጋል ገመዱን ነው። በሩን ክፍት አድርጎ የት ሄደው ነው አባዬ? ሄሎ ቤብ፣ ስራ ላይ ነኝ። በኋላ እደውልልሻለሁ። አስቸኳይ ነው እኮ። እሺ አፍጥኝ። ምንድን ነው? ከዚህ በኋላ 3 ሆነን ልንኖር ነው። እህትሽም አብራን ልንኖር ነው? አይደለም። ኧረ እና እንዴ መብራት የለም? እነ ተሺ ጋላ እንዴ ለይቶ ሄዶ ነው? አባዬ እኮ መቋጠር ጀምሯል። ከቆጣሪ አጥፍቶት ይሆናል እኮ። ቆጣሪውን ቼክ ላድርገው እስኪ። የ3 ወር እርጉዝ ነኝ። ኧረ እባክሽ። ምን? አይ አባዬ አጥፍቶት ሄዶ ነው። ምንድን ነው የሚሸተው? ጎም ምንድን ነው? ምንድን ነው አባዬ? አዲስ ስታይል ነው ጭፈራ? ኧረ አባዬ ያዝ። ወይኔ ኤሌክትሪክ ይዞት ነው። ወይኔ ባሽዬ ደህና ኖት? አለሁ የኔ እናት። ኧረ ደህና ነኝ። አጥፍቼዋለሁ አባዬ። አይዞህ። አንዴ ይችን እስቲ ያዟት ሁለታችሁም። አንዴ። ምንድን ነው? ኖርማል ያዟት አንዴ። ኧረ እኔ አሁን ያዝኩ አባዬ። ጠጋ ያዙት። መጣው ሊልሾ። ወይኔ የሀገር ውስጥ ገመድ ነው ሊልሾ። ምንም አያደርጋቸውም። አንተ የባብ ልጆች ማን ተይዞ ማን ይችላል? ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። ኧረ በል ባሻ ደህናዋል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድን ነው? ምን ጀመርክ ደግሞ? ባይሆን ይቺን ነገር ደህንነታችን ታስረሳናች። ያዛል። አንተ ይሄ ነገር ያጦዛል እኮ። ምንድን ነው እኮ? ሞክረን ነው ያዘው። እንሞክረው እስቲ። ሻምጣውሽ አየኛ ሰው ያጦዛል አላለም እንዴ? የታል ሊጦስኩት? እኔ የታል ጦስኩ? አንተ አየው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት ምን አባ ነው? አታ ጭራሽ ለኔ መልስ መስጠት ጀመርክ? ምን አለ አንተ ከሞል በሻና። አረ እዚህ ጋር ነኝ። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተው ማዬ ቆይ ምሳ ላምጣልሽ ጠብቂኝ። የምን አባ ማዬ ነው? ናጅ ላስታጥብ እንዴ? ውሃውን በማሳጠብ ያቀርተው ነው? ፈላው አትበጥብጥ፣ ዝም ብለህ ታጠብ። ያዢ ምንድነው? ምን ባዶ ቤት መጣሽበት? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይህን ጠጣ። ዛሬማ የሆነ ነገር አድርጋችኋል። ጠዋት እናወራለን። አሁን ገልጠተኛ አንተ ውሻ፣ ብርድ ልብሱን ነው እንደዚህ የገለጥከው? ዛሬማ የሆነ ነገር ወስዳችኋል። እኔ እኮ ጥፊው ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሊሾ ናላሽትህ በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። አንተ ውሻ ልጅ። ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ።
ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ ያራዳ ልጆች ተተኪ ትውልድ። ምንድነው አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው? ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ። በደስታ ትከፈት። አምላካችን ከፍሎ ሰጥቶናል መጽናኛ ልጆቻችን ካሉ አናረጅም እኛ እንዴት ነው እንዴ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። መቶ አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። መቶ አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀርም ማለት? ኧረ አባዬ በፍጹም። ይኸውልህ እኔና መቶ አለቃ ከመርካቶ እንጦጦ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር መቶ አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ። ገሌ እዚህ ቅያሱ ጋር ያለው ገለታ ነው። ገለታ መቶ አለቃ። ኧረ አይደለም፣ ገለምሱ እሱ ነው ተራራማ አካባቢ የሚበቅለው። ተራራማ ቦታ አካባቢ የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቀመሷት። እንዴ አባዬ ምንድን ነው? ጂናት? ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸው ለእናንተ ያስቀምጡ የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ መልሲ በቃ ክፍል አድርጊ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማለነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። መቶ አለቃ ምንድነው ሱሪስ? ባሻ መለመለኝ ባዶ ራቁት ጃኬትስ ባሻ። እንዴ እዚህ ጋር እኔ ነኛውን የፈጠና ድንጅ የበሏችሁ። ይኸው ጃኬት መቶ አለቃ ሱሪው ይኸው ይችላል። አረ ልጅ ይችላል። ምርጥ ያራዳ ልጆች። መብራቷን ባጠፋት አይደብራችሁ? ትንሽ ሙቀት ነገር አላት ቤቷ። አጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ የውሻ እግሩን ይዤዋለሁ ባሻ በለው። ኧረ ብቻ ነው። ምንድነው አባዬ? በሩን ክፍት አድርገው ሄደው ነው እነዚህ ሰላቢ ልጆች። ሌባስ ቢገባ ሄሎ ወይ አባዬ። የታባን አንተ? እኔ ራቅ ያለ ቦታ ነኝ። ምን ነው? ፈልጌ ነው። ቶሎ ቤት ና። ኧረ ሩቅ ነው ያለሁት። ወደ ከታ እየሄድኩ ነው። አሎ ከታ ነች ብራዘር። የሙሉ ሁለት ሰው ከታ ቤት አለኝ ብላችሁ እንዳመጡ አጥንቱ። አሁን ኑኑ እንዴ! ኧረ ምንድነው አባዬ? ሩቅ ነን። ለዛ እኮ ነው። ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብል ልጣ እዚህ ቤት ደህና ባሽዬ። ይዲሾ ሜሪዬ ደግሞ አይገርም። ልክ ሳስባችሁ እናንተ እድሜያችሁ ረዥም ነው ማለት ነው። ግቡ። ሜሪዬ እንዴት ነው ታዲያ? ሀገሩ እንደመድሽ አየሩ እንዴት ነው? ተስማማሽ? በጣም አሪፍ ነው ባሽዬ፣ ተመችቶኛል። እና እንዴት ነው ትዳር ምናምን አልታሰበም? አረ የለም ባሽዬ። ታይ ሜሪዬ፣ ባይሆን የወንድ ምርጫሽን ንገሪኝ። መስፈርትሽ ምንድን ነው? አንቺ ለትዳር የወንድ ምርጫሽ። የሊሊሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ። በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርም። እዚህ ቤት ምን አይነት መንፈስ እኮ እንደገባ አባዬ። እኛሽ ከአንተ ምንድን ነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረ አይደል? ምን አለ ደጁን እንኳን ረግጠ መጣ። ደህና ዋላችሁ እህቶቼ፣ እንዴት ዋላችሁ? ሜሪዬ ሌላስ? ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ? ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል። ፈርጠም ያለ ጀሞ ዛሬ ምንድን ነው የሚገባለት? ቸስት ነዋ። አባታችሁን የመጣችሁት የሰላቢ ልጆች። ከባድ እንግዶች መጥተውብኝ ዛሬ አልመጣም። ዝም ብዬ ባለው አየር ቤት እገባለሁ። አባዬ ስንት ኪሎ ነህ? 65። ዝም ብዬ ቤት 65 ኪሎ አግኝቻለሁ። በእሱ ገፋ አረጋ። አባዬ እንደዚህ ትተኛልኛለህ? ዝም ብዬ ደረግ ገፋ አረጋለሁ። የፈጠነ
መቶ አለቃንም ጠራልኝና ዝም ብዬ የተለየ ሲብስ ልግባባ። ተነስ አባዬ እባክህ እምቢ እንዳትለኝ። ይጥለኛል ባሽዬ ሜሪ ይጥለኛል። ኧረ ተነስ አባዬ። ምንድን ነው አንተ እንደዚህ ያስፋፋው? ባሻ ምንድን ነው ተሺ እኔ ጌታ እንኳን ደህና መጣ። የትኛው ነበር አልተገረዘም ያልከኝ? ባሻ ያኛው ተሺ ያኛው ነው። አራቆ ነው። እንዱን እስቲ ቶሎ በል አውልቀው፣ ሸካ አድርጌው ልጅ። ኧረ ሸካ አድርግለት። ምንድን ነው አባዬ? እኛው ደግሞ ትንሽ አልጋ ላይ ይሸናል፣ ትንሽ ይቃዣል ምናምን። ተሽዬ የቅዠት የለም አላለኝ። ባሻ ና፣ ሁለት ወንድ አሰዳቢ ና። ኦ ማይ ጋድ ዲስገስቲንግ። እናንተ ውሾች እኔ ላይ አራዳ ልትሆኑ እኔ ነኝ የወለድኳችሁ አባቴ ነኝ እንዴ? ተሺ ኧረ አባዬ ገለጠለው። ኧረ ስራው ተጠናቋል። ደህና ዋል ባሻ።